ምን አውቄ እንግዲህ በምን እኔ አወክ በይው የምልሽ ውዴ አፋጭኝ ወይ ታያቸው እነሱ ገና ብዙ ነገር ያወራሉ፣ ያሳስቱናል። ወይዬ ቢኒ ሁላችሁንም ሰላም ብያለሁ። ሰብስክራይብ ያደረጋችሁ እቺን ቢኗንም ሰብስክራይብ አድርጓት። እኔ የምልሽ ውዴ ወይዬ ታዲያ ዩቲዩብ እየሰራሽ እንዴት አልቀጠልሽም ከትዳሩ ከእርግዝናው ጋር? ቪዲዮ መስራት ማውራት ያስጠላሽ የለም ያስጠላል። ከዛ ጥሩ እንደውም የወለደ ዛሬ ትነግሪኛለሽ ብዙ ነገር ስለ እርግዝና። አቤት ዛሬ ጥያቄ ቆይ ልስተካከል ልቀመጥ። አልወለድሽም? እኔ አልወለድኩም እውነት ለመናገር። እንዴት ነሽ? በመጀመሪያ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሳውዲ ነሽ አይደለ? አዎ ሳውዲ ነኝ። ሳውዲ ከሄድሽ ቆይሽ? አዎ ለምሳሌ ምን ያህል ጊዜ? 7 ዓመት። ኢትዮጵያ የት አካባቢ ነበርሽ? ኢትዮጵያ ወሎዬ ወረና ይባላል። ኦኬ ልጅ ነሽ ግን በስንት ዓመትሽ ነው የተሰደድሽው? ውይ አልናገርም። ካልኩሌት ታስደርጊብኛለሽ። አይ ልጅ ነሽ በእውነት ብትናገርም ችግር የለውም እኮ ኦልሬዲ አግብተሻል፣ ወልደሻል፣ ምንም ችግር የለውም። እድሜ ደስ ይላል። በነገራችን ላይ እኔ አሁን 30 ቤት ነኝ ለምሳሌ ማለት ነው። ምንም ችግር የለውም። ወደ ሰው ሀገር ስሰደድ የመጀመሪያ ፔሪድ እንኳን አላየሁም። ያገባሁትም ስደት ሀገር ላይ ነው። የወለድኩትም እዚሁ ነው። እስካሁን ወደ ሀገሬ አልገባሁም። የመኖሪያ ፈቃድ የለኝም ነበረ። በአሁኑ አሰርቻለሁ አለኝ አሁን። ኦኬ እንዴት አሰራሽ? ይቻላል እንዴ? እዛ ሆኖ? አዎ በኮንትራት መተን የጠፋን ይቻላል። በኮንትራት ነበር የመጣሽው? ኦኬ በኮንትራት ሄደሽ መተሽ ጠፍተሽ ማሰራት ይቻላል እንዴ ሳውዲ ላይ? አሁን ለ6 ወር ፍቃድ ሰጥታ ነበር የሳውዲ መንግስት እና 6 ወሩ አለቀ። ምህረት አዋጅ የሚባል ፍቃድ ሰጥታ ነበር። እነሱ አዋጅ እኮ ስለሚቀያየር አላውቅም እኮ ሳውዲ ላይ በጣም ነው የሚቀያየረው። አዎ ይቀያየራል፣ ግን ለኛ በጣም አሪፍ ነው። የሚገርምሽ ነገር በጣም ብዙ ልጆች መኖሪያ ፍቃድ ነፃ አይደለም፣ ብዙ ብር የኖርሽበትን የቀራማ የክስት ማለት ነው። ቀራማ የሱቅ ምናምን እና ብዙ ልጆች ህጋዊ ሆነዋል በአሁኑ ሰዓት። ግን እዚህ ሀገር የመጀመሪያ ልጅ ገና መውለድሽ ነው ወይስ ሁለተኛ ምናምን? የመጀመሪያ ኧረ እባክሽ እንዴ 7 ዓመትሽ ከመጣሽ ወዲያውኑ ያገባሽው? አዘጋጅቼ ነበር የመጣው። በነገራችን ላይ ሳውዲ ያላችሁ ሴቶች ጀግኖች ናችሁ። በዚህ አጋጣሚ ማርያምን የምሬን ነው የምላችሁ። ለምን ወልዳችሁም ምናምን ትሰራላችሁ በዚህ አጋጣሚ ማለት ነው። በዚህ አጋጣሚ እኔ ሳውዲ ያላችሁ እህቶቼ በጣም ነው ማደንቃችሁ። ጎበዞች ናችሁ፣ ደፋሮች ናችሁ። ገባሽ? እኔ አሁን እፈራለሁ እንደዚህ አይነት ነገር። ለምን መሰለሽ የኔ ውድ የሰው ልጅ ብዙ አመታትን ሰው ሀገር ላይ ሊኖር ይችላል፣ ግን ተመልሰን ደግሞ የምንወልድበት እድሜያችን ሊያልፈን ይችላል። ለዛ አንዳንድ ጊዜ በልጅነት መውለድ በጣም መልካም ነገር ነው። የምሬን ነው የምልሽ። እኔ አሁን ሴት ልጅ ነበረች የመጀመሪያ ልጄ እና አሁን 5 ዓመት ሆኗታል። ወዲያው ነው ያገባሁት። በነገራችን ጠፍቼ ፋሲል የሳውዲ ህግ በየቀኑ ሊወጣ ይችላል ሲጀመር ማለት ነው። ስለዚህ ለምን አታውቅም? ሀገር ውስጥ እየኖረች አይደል? ትከታተላለች እኮ መረጃ ታያለች። ይሄ ቀላል ነው በነገራችን ቀላል መረጃ ትጠይቃለች። የት ነው የኖርኩት? ሳውዲ ኖረሽ ታውቂያለሽ? ኖ ሳውዲ ሳልሆን ኩዌት ነው የኖርኩት። ኩዌት ነው። በነገራችን ላይ ልንገርሽ፣ ሳውዲ አረቢያ እንትን ምህረት አዋጅ አሰጥም ብዙ ጊዜ እስር ቤት ያሉት እንዲሳፈሩ ምናምን ነው እንጂ መኖሪያ ፍቃድ እንዲኖረን ለመጀመሪያ ጊዜ ዘንድሮ ፈቀደች። ዘንድሮ ለ6 ወር ከኮንትራትም ሆነ ከፊል ኑሮን ከዛ ከፊል ወተን የኖርን ሰዎች የኖርንበትን የክስ ከፍለን ማስተካከል እንድንችል 6 ወር ሰጠችን። በዛም ብዙ ልጆች ህጋዊ ሆነው በጣም ደስ በሚል ሁኔታ አሁን ላይ ሀገር ሄደው መመለስ ቢፈልጉ ለምሳሌ እንጂ እዚህ ሀገር ህጋዊ ፈጣሪ ሲረዳችሁ ነው። ፈጣሪ ሲረዳችሁ ነው። ፈጣሪ ሲረዳሽ ነው። ከዛ ውስጥ አንቺ ረዳሽ ደግሞ እንገርሽ ህጋዊም ሆንሽ እዚህ ሀገር የምትኖሪው አንድ አይነት ህይወት ነው። ቢያንስ ነፃነት የለሽም። ወደ ውጭ ወጥተሽ መስራታችን ከሰው ቤት ሰው ቤት ነው። በቃ እንደ ዱባይ እንደዚህ የራስሽን ሱቅ ከፍተሽ ምናምን መኖሪያ ፍቃድ ቢኖርሽ ለራሱ ሳውዲ የሚያስጠላው በዚህ ነው። ነፃነት አይኖርሽም ወደ ውጭ